ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም ለሩሲያ ፕሬዝዳንት ቭላድሚር ፑቲን እንደሚደውሉ ተናገሩ። የኬንያው የቀድሞ ፍትህ ሚኒስትር ከታንዛኒያ ተባረሩ። ሰላም ባላችሁበት ይሁንላችሁ። ወቅታዊውንና መደመጥ ያለበትን ጠቃሚ መረጃ ይዤላችሁ መጥቻለሁ። እስከ ፍጻሜው አብራችሁን ቆዩ። ዶናልድ ትራምፕ በዩክሬን ያለውን ጦርነት ለማስቆም ሰኞ ዕለት ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር በስልክ እንደሚነጋገሩ ገልጸው እርምጃው የሚፈሰውን ደም ለማስቆም ያለመ ነው ብለዋል። የአሜሪካው ፕሬዝዳንት በትሩዝ ማህበራዊ ሚዲያ ገጻቸው ላይ በለጠፉት ጽሑፍ ከፑቲን ጋር ከተነጋገሩ በኋላ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪንና አንዳንድ የኔቶ አገራት መሪዎችን እንደሚያነጋግሩ አስታውቀዋል። ምንም እንኳን የእስረኞች ልውውጥ ላይ ከስምምነት ቢደረስም ሩሲያና ዩክሬን ከ3 ዓመት በኋላ የመጀመሪያውን የፊት ለፊት ንግግራቸውን አርብ ዕለት በኢስታንቡል አካሂደው ያለ ውጤት ተበትነዋል። ፑቲን ኢስታንቡል ከተገኙ በቱርክ በሚደረገው ውይይት ላይ እንደሚሳተፉ ትራምፕ ቢገልጹም የሩሲያው ፕሬዝዳንት ግን ለመሄድ ፈቃደኛ አልሆኑም። ትራምፕ ይህንን ያሉት ጦርነቱን ለማስቆም እድል ሊኖር የሚችለው እርሳቸውና ፑቲን ፊት ለፊት ሲነጋገሩ ብቻ ነው ሲሉ ከጠቆሙ በኋላ ነው። የዩክሬን ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት በፑቲንና በትራምፕ መካከል ለሚደረገው የስልክ ንግግር ዝግጅት መደረጉን ለሩሲያ የዜና ወኪሎች አረጋግጠዋል። ሁለቱም መሪዎች ከዚህ ቀደም በጉዳይ ላይ በስልክ ተነጋግረዋል። ፔስኮቭ ለታስ የዜና ወኪል እንደተናገሩት ውይይቱ በጥሩ መስመር ላይ ነው ብለዋል። ትራምፕ በትሩዝ ማህበራዊ ሚዲያ ላይ ውጤታማ ቀን እንደሚሆን ተስፋ እናደርጋለን፣ የተኩስ አቁሙም ይኖራል እና ይህ በጭራሽ መከሰት ያልነበረበት በጣም ኃይለኛ ጦርነት ያቆማል። የአውሮፓ መሪዎች ሩሲያ ለ30 ቀናት የሚቆይ የተኩስ አቋም ስምምነት ላይ እንድትደርስ እየጠየቁ ነው። የዩናይትድ ስቴትስ እና የሩሲያ መሪዎች የተኩስ አቁም ስምምነት እንዲሁም በመካከላቸው ሊኖር ስለሚችለው የመሪዎች ስብሰባ ላይ ይመክራሉ ተብሎ ይጠበቃል። ሞስኮ ትራምፕ በሚፈልጉት ፍጥነት ባትንቀሳቀስም የአሜሪካው የሽምግልና ውጤቶች ወይም ጥረቶች በደስታ መቀበሏን ቅዳሜ ዕለት በአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና በሩሲያ አቻቸው ሰርጌይ ላቭሮቭ መካከል በነበረው የስልክ ውይይት አስታውቃለች። ሩሲያ እንደ አውሮፓውያን አቆጣጠር የካቲት 2022 ላይ ዩክሬንን መውረሯ ይታወሳል። በኢስታንቡል የተደረገው ውይይት ተከትሎ ዩክሬን ያለምንም ቅድመ ሁኔታ ሙሉ በሙሉ የተኩስ አቁም ስምምነት እንዲደረስ ጥሪዋን በድጋሚ አቅርባለች። እንደ አንድ የዩክሬን ባለስልጣን ገለጻ ክሬምሊን የተኩስ አቁሙ እንዲደረስ ኪየቭ ወታደሮቿን ከግዛቷ ሰፊ ክፍል እንድታስወጣ ማስገድሮ አዲስና ተቀባይነት የሌላቸውን ጥያቄዎች አቅርባለች ብለዋል። የሩሲያው የልዑካን ቡድን መሪና የፑቲን ረዳት የሆኑት ቭላድሚር ሜዲኒስኪ በንግግሮቹ ደስተኛ መሆናቸውን እና ግንኙነታቸውን ለመቀጠል ዝግጁ መሆናቸውን ተናግረዋል። ከሰዓታት በኋላ የሩሲያ ሰው አልባ አውሮፕላን በሱሚ ግዛት የመንገደኞች አውቶቡስን በመምታት 9 ሰዎችን ገድለዋል። ይህ ተከትሎ ፕሬዝዳንት ዜሌንስኪ በሞስኮ ላይ ጥብቅ ማዕቀብ እንዲጣል ጠይቀዋል። የአውቶቡሱን ጥቃት በሰላማዊ ሰዎች ላይ ሆን ተብሎ የተፈጸመ ግድያ ነው ብለዋል። ሩሲያ በጉዳት ላይ አስተያየት ባትሰጥም የመንግስት መገናኛ ብዙሃን በሱሚ ግዛት ወታደራዊ ይዞታዎች መመታታቸውን ዘግበዋል። የኬንያው የቀድሞ ፍትህ ሚኒስትር ከታንዛኒያ ተባረሩ። ኬንያዊቷ ጠበቃና የቀድሞ ፍትህ ሚኒስትር ማርታ ካሩዋ በታንዛኒያ የተቃዋሚውን ቱንዱ ሊሱ የችሎት ሂደት እንዳይከታተሉ ከሀገር መባረራቸውን ገለጹ። እርሳቸውን ተከትለው የሄዱ 2 ባልደረቦቻቸውም በቁጥጥር ስር ውለው ከሀገር እንዲወጡ መደረጋቸውን ተናግረዋል። የታንዛኒያ ባለስልጣናት በጉዳዩ ላይ እስካሁን ድረስ የሰጡት ማብራሪያ የለም። የታንዛኒያ ዋነኛ ተቃዋሚ ፓርቲ ቻዴማ ሊቀመንበር የሆነው ሊሱ ባለፈው ወር በአገር ክህደት ወንጀል ከተከሰሰ በኋላ ዛሬ ሰኞ ዕለት ፍርድ ቤት ይቀርብ ነበር። ካሩዋ የሰብአዊ መብት ተሟጋች ወደ ኋላ እየተንሸራተተ ያለ ሲሉ የሚጠሩትን የምዕራብ አፍሪካ ዲሞክራሲ በይፋ በመተቸት ይታወቃሉ። ጠበቃዋ ባለፈው ዓመት ከኬንያ ወደ ኡጋንዳ ተወስደው የአገር ክህደት ወንጀል የተመሰረተባቸው የኡጋንዳ ተቃዋሚ ፖለቲከኛ ኪሳ ቤሲጌ ጠበቃ ናቸው። ልክ እንደ ሊሱ ሁሉ ኪዛም የቀረበበት ክስ ፖለቲካዊ ነው ሲሉ ውድቅ አድርገዋል።
ካሯ የኬንያ ፍትህ ሚኒስትር በመሆን እንደ አውሮፓውያን አቆጣጠር ከ2005 እስከ 2009 ድረስ ያገለገሉ ሲሆን በ2022 በተደረገው ፕሬዝዳንታዊ ምርጫ ደግሞ ከቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ጋር ምክትላቸው በመሆን ተወዳድረው ነበር። በዚህ ዓመት የራሳቸውን የተቃዋሚ ፓርቲ ፒፕልስ ሊበሬሽን ፓርቲ PLPን አቋቁመዋል። ፓርቲያቸው PLP ካሯና ባልደረባቸው ግሎሪያ ኪማኑኤ እና የሰብአዊ መብት ተሟጋጅ ሊን ንጉጊ ለሰዓታት የዘለቀ ምርመራ ከተደረገባቸው በኋላ ከአገር እንዲወጡ ተደርገዋል ሲል ገልጿል። በህግ ባለሙያዎች ላይ የተፈጸመውን ያወገዙት የቻዴማ ዋና ጸሐፊ ጆን ሚኒዩካ መፍትሄው በህግ ባለሙያዎች ላይ የተፈጸመውን ያወገዙት የቻዴማ ዋና ጸሐፊ ጆን ሚኒዩካ መፍትሄው በሐሰት የቀረበን የአገር ክህደት ወንጀል እፍረት ለመሸፈን የውጭ ሀገር ጠበቆችን ማሰር አይደለም፣ ክሱን እርግፍ አድርጎ መተው እንጂ ብለዋል። የታንዛኒያ ሰብአዊ መብቶች ተሟጋች ጥምረት በበኩሉ በዘፈቀደ በተፈጸመው እስር መደንገጡን ገልጾ ሊሶ ሚያዝያ 15 ፍርድ ቤት በቀረበበት ወቅት ካሯ ታዛቢ ሆነው እንዲገኙ ተፈቅዶ ነበር ብሏል። በታንዛኒያ በጥቅምት ወር ከሚካሄደው ፕሬዝዳንታዊና የህዝብ ተወካዮች ምክር ቤት አባላት ምርጫ በፊት መንግስት ተቃዋሚዎችን ማሰር መጀመሩ የሰብአዊ መብት ተሟጋቾችን ስጋት መጨመሩ ገልጿል። ሊሱ የተከሰሰው በሞት ሊያስቀጣ በሚችል በአገር ክህደት ወንጀል በመሆኑ ዋስትና ሊፈቀድለት አይችልም። እንደ አውሮፓውያኑ አቆጣጠር በ2017 ከተደረገበት የግድያ ሙከራ ተርፏል። ባለፈው ሚያዝያ ወር የተቃዋሚው መሪ ማሻሻያዎች ሳያደርጉ ምርጫ አይታሰብም የሚል ዘመቻ ማካሄዱን ተከትሎ በቁጥጥር ስር ውሏል። የታንዛኒያ ህግ ነፃ እና ፍትሃዊ ምርጫ ለማድረግ የተመቸ አይደለም በሚል ስር ነቀል ለውጥ እንደሚደረግ እየጠየቀ ነበር። መንግስት ግን የሚቀርብበትን ውንጀላ ያስተባብላል። ቻዴማ ፓርቲ የመሪውን መታሰር ተከትሎ በአገሪቱ ምርጫ ኮሚሽን እንዲፈረም የተጠየቀውን የሥነ ምግባር ደንብ አልፈረመም በማለቱ በጥቅምቱ ምርጫ እንዳይሳተፍ ታግዷል። በዛሬው ጥንቅራችን ያዝናቸውን እነኚህ ነበሩ። በሌሎች ወቅታዊ ጉዳዮች እስክንመለስ ደህና ቆዩን።